ሰላም ጤና ይስጥልኝ። ዛሬ የካቲት 23 2018 ዓለም እስካሁን ካየቻቸው እጅግ አስጨናቂ ሰዓታት ውስጥ ትገኛለች። በመካከለኛው ምስራቅ የተቀሰቀሰው እሳት ዛሬ ወደ ለየለት ጦርነት ተቀይሯል። ኢራን በኳታር ዶሃ የሚገኘውን የአሜሪካ የጦር ሰፈርና በእስራኤል ከተሞች ላይ ታሪካችንን ትልቁን የሚሳኤል ናዳ አውርዳለች። ነገር ግን ዛሬ የምንነጋገረው ስለ ሚሳኤል ብቻ አይደለም። ነገ የካቲት 24 2018 ሰማዩ በቀይ ቀለም የሚሞላበት የደም ጨረቃ ቶታል ሉናር ኤክሊፕስ ክስተት ይከሰታል። በምድር ላይ ደም እየፈሰሰ ሰማዩ በቀይ ቀለም መቀባቱ ምን አይነት ምልክት ነው? ዛሬ በዚህ ሰፊ ትንታኔ ከመጋረጃው በስተጀርባ ያሉትን እውነቶች፣ የሀያላኑን ስውር ቼዝና የኢትዮጵያን የህልውና ስጋት በዝርዝር እንፈትሻለን። ጥቃቱ የጀመረው ከሌሊቱ 8 ሰዓት ላይ ነው። የኢራን 65 ባሊስቲክ ሚሳኤሎችና በመቶዎች የሚቆጠሩ ሻሂድ ድሮኖች የኳታርን መከላከያ ጥሰው ገብተዋል። ለምን ዶሃ ተመረጠች? ዶሃ የአሜሪካ መካከለኛው እዝ ዋና መቆጣጠሪያ ማዕከል ናት። በአል ኡዳይድ የጦር ሰፈር ላይ በደረሰው ጥቃት ቢያንስ 3 የአሜሪካ የጭነት አውሮፕላኖች መውደማቸው ተረጋግጧል። ባስ ብሎ በኩዌት ሰማይ ላይ የአሜሪካ ኤፍ-15 ተዋጊ ጄቶች ከኢራን ሚሳኤሎች ጋር ሲፋለሙ ታይተዋል። ኳታር ኢነርጂ የጋዝ ምርቱን ማቆሙን አውጇል። ይህ ማለት ነገ የዓለም የነዳጅና የጋዝ ዋጋ በእጥፍ ሊጨምር ይችላል ማለት ነው። በእስራኤል በኩል ሁኔታው ይበልጥ የከፋ ነው። ለመጀመሪያ ጊዜ የኢራን ፋታ 2 የተባሉ ሃይፐርሶኒክ ሚሳኤሎች የእስራኤልን አሮ 3 መከላከያ ሰብረው መግባታቸው ተሰምቷል። በቴል አቪቭ የንግድ ማዕከላትና በሃይፋ የነዳጅ ማከማቻዎች ላይ ፍንዳታዎች ተከስተዋል። ጠቅላይ ሚኒስትር ኔታንያሁ ይህ ለኢራን የታሪክ ፍጻሜ ይሆናል ሲሉ የጦርነት ካቢኔያቸውን ሰብስበዋል። አሜሪካ ሁለት አውሮፕላን ተሸካሚ መርከቦችን ወደ ቀይ ባህር አስጠግታለች። ዓለም አሁን ያለችው በሁለተኛውና በሶስተኛው የዓለም የጦርነት መገናኛ ላይ ነው። አሁን ወደ ነገው ታላቅ ክስተት እንለፍ። ነገ የካቲት 24 2018 ቶታል ሉናር ኤክሊፕስ የጨረቃ የደም ክስተት መከሰቱ ሳይንሳዊ እውነት ነው። ጨረቃ በመሬት ጥላ ውስጥ ስታልፍ የምታንጸባርቀው ቀይ ቀለም ሰማዩን ያስውበዋል። ይህ ክስተት በአሜሪካ በእስያና በፓሲፊክ ውቅያኖሶች አካባቢ በግልጽ ይታያል። ምንም እንኳን በኢትዮጵያ ሰማይ ላይ ሙሉ በሙሉ ባይታይም፣ ክስተቱ ግን ዓለም አቀፋዊ ነው። በታሪክ ብዙዎች የደም ጨረቃን ታላላቅ የጦርነትና የለውጥ ምልክቶች ጋር ያገናኙታል። አሁን ባለው የጦርነት ድባብ ይህ የቀይ ጨረቃ ምልክት ለሰው ልጅ ምን እያሳወቀ ነው? ፖለቲከኞች በሚሳኤል ሲነጋገሩ፣ ተፈጥሮ ደግሞ በቀይ ቀለም ዝምታን የሰበረች ነው። ለእኛ ኢትዮጵያውያን የጦርነት የደጃችን ጉዳይ ነው። በመካከለኛው ምስራቅ ደም ሲፈስ በቀይ ባህር ላይ ያለው ሰላም ይደፈርሳል። የኢትዮጵያ 90% የውጭ ንግድ የሚያልፈው በዚህ ቀጠና ነው። መርከቦች ጉዟቸውን ሲያቆሙ፣ የነዳጅ ዋጋ ሲጨምር እና የሸቀጦች እጥረት ሲከሰት የመጀመሪያው ተጎጂ እኛው ነን። በተጨማሪም ኢትዮጵያ ከኢራን ጋር በብሪክስ አባልነት ስለምትገናኝና ከአሜሪካ ጋር ያላት ታሪካዊ ግንኙነት ስላለ አሁን ያለችበት የዲፕሎማሲ ሚዛን እጅግ አደገኛ ነው። በዚህ የሀያላን ኢትዮጵያ ብሔራዊ ጥቅሟን እንዴት ታስከብራለች? ይህ የሁላችንም ስጋት ነው። ዓለም አሁን ባለችበት ሁኔታ ሰላም ያራቃት ትመስላለች። ነገ የሚታየው የደም ጨረቃ ለዓለም የመረጋጋት ወይስ ይበልጥ የመናወጥ ምልክት ይሆናል? የዛሬው የፖለቲካ ትንተናችን በዚሁ ይጠናቀቃል። ወቅታዊ መረጃዎችን በየሰዓቱ ይዘንላችሁ እንቀርባለን። እናንተስ ስለዚህ ጦርነትና ስለ ሰማዩ ምልክት ምን ታስባላችሁ? ኮሜንት ላይ አጋሩን። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለማችን።